ኤምሬትስ ኢትዮጵያ ውስጥ ወታደራዊ ካምፕ መገንባቷ ይፋ መሆኑን ተከትሎ 3 የአሜሪካ ሕግ አውጪዎች ኤምሬትስ ላይ የጦር መሳሪያ ማዕቀብ እንዲጣል እንቅስቃሴ ጀመሩ። ከሰሞኑ የብዙዎች መነጋገሪያ ሆኖ የሰነበተውና በሬውተርስ የዜና ወኪል ይፋ የተደረገው የተባበሩት አረብ ኤምሬትስ ኢትዮጵያ ውስጥ በቤኒሻንጉል ጉሙዝ ክልል የገነባቸው ግዙፍ ወታደራዊ ካምፕ ጉዳይ አሁንም አነጋጋሪ ሆኖ ቀጥሏል። ሬውተርስ በዘገባው በኤምሬትስ ወጪ የተገነባውና ለሱዳን ፈጥኖ ደራሽ ኃይል ራፒድ ሰፖርት ፎርስ ወይም RSF የስልጠናና የጦር መሳሪያ ድጋፍ የሚውለው ካምፕ የሱዳንን የእርስ በርስ ጦርነት የሚያራዝምና ለበርካታ ሺህ ንጹሃን ሞት ምክንያት ሊሆን እንደሚችል ይጠቁማል። በኢትዮጵያ በኩል በይፋ እስካሁን በጉዳዩ ዙሪያ የተባለ ነገር ባይኖርም የሬውተርስ ጋዜጠኞች ፈቃድ እንዲሰረዝ ተደርጓል። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ ኢትዮጵያ ውስጥ ካምፑ ስለመኖሩ በቀጥታ ባይናገሩም ለፖለቲከኛ ጀዋር መሐመድ በሰጡት አንድ ምላሽ ላይ ኢትዮጵያ ጥቅሟን ለማስጠበቅ መንቀሳቀስ እንዳለባት አንስተዋል። የተባበሩት አረብ ኤምሬትስ በበኩሏ በሱዳን ግጭት ዙሪያ የቀረበባትን ክስ አስተባብላለች። አሁን ከወደ አሜሪካ የተሰማው መረጃ ደግሞ ኤምሬትስ ኢትዮጵያ ውስጥ ወታደራዊ ካምፕ መገንባቷና የጦር መሳሪያ ድጋፍ ማድረጓ ይፋ መሆኑን ተከትሎ 3 የአሜሪካ ሕግ አውጪዎች ኤምሬትስ ላይ የጦር መሳሪያ ማዕቀብ እንዲጣል እንቅስቃሴ መጀመራቸው ታውቋል። የሜሪላንድ ግዛት ሴናተር የሆኑት ክሪስ ቫን ሆለን ከኮንግረስ አባል ሳራ ጄኮብሰን ጋር በመሆን ለኤምሬትስ ምንም አይነት የጦር መሳሪያ እንዳይሸጥ የሚደነግግ ረቂቅ ሕግ አቅርበዋል። ሕጉ ኤምሬትስ ለአርኤስኤፍ ድጋፏን እስክታቆም ድረስ ጸንቶ እንዲቆይ ያሳስባል። አርኤስኤፍ ኤልፋሽር ውስጥ በ3 ቀን ውስጥ ብቻ 6000 ንጹሃንን ገድሏል። የትራምፕ አስተዳደር ምን እየጠበቀ ነው? በማለት ቫን ሆለን አስተያየታቸውን አስፍረዋል። በሌላ በኩል የኒውዮርክ ኮንግረስ አባል የሆኑትና የዴሞክራቶች የውጭ ጉዳይ ቋሚ ኮሚቴ ሰብሳቢ የሆኑት ግሪጎሪ ሚክስ ተመሳሳይ ይዘት ያለው ሕግ ለኮንግረስ እንደሚያቀርቡ ይፋ አድርገዋል። የውጭ ኃይሎች ካለምንም ተጠያቂነት የሱዳን ጦርነትን ሲያባብሱ ቆይተዋል። አሁን ሁሉም ቀጠና ወደ ግጭት አዙሪት እየገባ ነው። ኮንግረሱ የግሪጎሪ ሚክስን ሕግ በማጽደቅ ግጭቱን የሚያባብሰውን ድጋፍ ማስቆም ይቻላል በማለት ኮሚቴው አስፍሯል። ከ4 ቀን በፊት ደግሞ የአሜሪካ የሴኔት የውጭ ጉዳዮች ሰብሳቢ ሴናተር ጂም ሪስች በኢትዮጵያ በተገነባው የኤምሬትስ ካምፕ ዙሪያ ስጋታቸውን ገልጸው RSF የሽብር ቡድን ተብሎ እንዲሰየም ተጨማሪ ምክንያት ነው ብለዋል። አክለውም በዚህ ድጋፍ ላይ የተሳተፉ ሁሉ ኃላፊነት እንደሚወስዱ አስጠንቅቀዋል። የሬውተርስ ሪፖርት መውጣትን ተከትሎ የአፍሪካ ህብረትም በሱዳን ግጭት ላይ የተሳተፉ የውጭ ኃይሎች እጃቸውን እንዲሰበስቡ አሳስቧል። በሱዳን ግጭት ከኤምሬትስና ኢትዮጵያ በተጨማሪ ግብፅ፣ ሳውዲ አረቢያና ቱርክ በአልቡርሃን የሚመራውን የአገሪቱን መንግስት በመደገፍ እየተሳተፉ መሆኑን መረጃዎች ያሳያሉ። የአንድ ሀገር መንግስት ሌላ ሀገር ድጋፍ እንዲደረግለት ጋብዞ ማስገባት እንደሚችል ዓለም አቀፍ ህጎች ቢፈቅዱም እንደ RSF ያለ ከመንግስት መዋቅር ውጪ ሆኖ መንግስትን ለመጣል ለሚሞክር አካል ድጋፍ ማድረግ በአንድ ሀገር የውስጥ ጉዳይ ጣልቃ እንደመግባት እንደሚቆጠር ተንታኞች ያስረዳሉ።